ስልካችሁን በእጃችሁ ይዛችሁ ወይም ቁልፋችሁን በእጃችሁ ይዛችሁ የት ነው ያረኩት እያላችሁ ፈልጋችሁ ታውቃላችሁ? እንደዚህ አይነት ነገሮች በጣም ጭንቀት ሲበዛ እኛ ላናስተውለው እንችላለን። ኮርቲሶል የሚባለው የጭንቀት ሆርሞን እንዲመረት ያደርጋል ሰውነታችን። ስለዚህ ይሄ ኮርቲሶል ሆርሞን በትንሽ መጠን ሲሆን እኛን በደንብ ለማንቃት ስፔሻሊ ጠዋት በደንብ ለማንቃት ለትኩረት ለነዚህ ነገሮች ጥሩ ነው። ግን በብዛት በሚመረትበት ጊዜ ወይም ደግሞ ጭንቀታችሁ ለረጅም ሰዓት የሚቆይ ከሆነ ወይም ደግሞ ኃይለኛ ጭንቀት ከሆነ ሂፖካምፐስ የሚባለውን አዲስ ትውስታን የሚፈጥርልንን ክፍል አዲስ ነገር እንድንይዝና እንድናስታውስ የሚያደርገን ክፍል ፕሪፍሮንታል ኮርቴክስ ደግሞ የሚባለው ለትኩረት አገናዝበን እንድንሰራ እንድናስተውል የሚያደርገንን የጭንቅላት ክፍል ስራቸው በአግባቡ እንዳይሰሩ ወይ ደግሞ ኢፌክቲቭሊ በደንብ እንዳይሰሩ ያደርጋል ማለት ነው። በዚህም ምክንያት ቀላል የሆነ ሲቹዌሽን ላይ ወይም ደግሞ ሁሌ የምትሰሩት ስራ ሆኖ ኤቭሪዴ የምትሰሩት ስራ ሆኖ ግን ማስታወስ የዛን ሰዓት ላይ ያቺ ነገር ማስታወስ ይከብዳችኋል። ወይ የሆነ ቀላል ቃል ስፔሊንግ ማስታወስ ሊሆን ይችላል፣ ወይ ደግሞ ኤግዛም ላይ የምታውቁትን ነገር መርሳት ሊሆን ይችላል። እነዚህ ነገሮች ጭንቀት በጣም በሚጨምርበት ጊዜ የሚፈጠሩ ናቸው። ስለዚህ ምን ማድረግ ትችላላችሁ? አንደኛ ነገር በዛ ሰዓት ላይ ትንፋሽ በደንብ መውሰድ፣ በጣም ጥልቅ የሆነ ትንፋሽ መውሰድ ይረዳል። ኤክሰርሳይዝ ማድረግ እንዳልኳችሁ ወደ አእምሯችሁ የሚሄደውንም የደም ዝውውር ጥሩ ስለሚያደርግ እሱን ሊያስተካክለው ይችላል። ሶስተኛ ደግሞ ስራችሁን የምትሰሩትን ነገር ለመከፋፈል ሞክሩ። ወይ ደግሞ ትናንሽ ታስኮች ከፋፍላችሁ ለመስራት መሞከር ይረዳል። ላይ ወጣ ብሎ ትንሽ ወክ ማድረግ ወይም ትንሽ ኔቸርን ማየት ወይም ደግሞ አየር መውሰድም ጭንቀታችሁ ሊቀንስ ይረዳችኋል ማለት ነው። እነዚህ ነገሮች በመጠቀም ለማረጋጋት ራሳችሁን መሞከር ትችላላችሁ። ይሄ ነገር የሚፈጠርበት ምክንያት ግን ማወቁ ጥሩ ነው። ሶ ዛት ምን ማድረግ እንዳለባችሁ እንድታውቁ ማለት ነው። አይ ሆፕ ኢት ሄልፕስ። ቴንክ ዩ ባይ